በይሳቅ ሰው ይቆጣል። ታውቃለህ፣ ሰው በጣም ነው የሚቆጣ። ሰው አሁን ዛሬ አትንኩኝ ባይ ነው። እንደዚህ የልብስ ዘርፍ ከነካ ሁሉ ሊያብድ ይችላል። ሰው በጣም የቁጣ መንፈስ፣ የመቆጣት ህይወት ተቆጣጥሮታል። ትዕግስት ይኑረን፣ ተስፋ እንጣ። አንድ ምሳሌ ልንገርህ። ምንጩ መጽሐፈ መነኮሳት ነው። አንድ ቁጡ መነኩሴ ነበር። እንዲያው አትንኩኝ ባይ ዝም ብሎ የሚቆጣ። ውሃ ቀርቶ አኖረ ቤቱ፣ ሰይጣን ደፋበት። አሁንም አኖረ። 2 ጊዜ ሰይጣን በምታት ውሃውን አፈሰሰበት። በምታት ነው። በሶስተኛው ደግሞ አፈሰሰበት የቀዳውን ውሃ። በጣም ተቆጣ መነኩሴ። ከማን ጋራ ነው ምኖረው ብሎ ውሃ የቀዳበትን ቅሉን ሰባበረው። ሰይጣኑም ሳቀበት። ትዕግስት አጣ። ድል መነሳት ይሄ ነው። ትዕግስት ያጣህ ቀን በዲያብሎስ ድል ትነሳለህ። ትዕግስት ያጣህ ቀን ህይወት ምስቅልቅሉ ነው የሚወጣው። አንዳንዴ ዝቅ ብለን የምናልፍባቸው ወራቶች አሉ። ሰምተን እንዳልሰማን፣ አይተን እንዳላየን፣ ገብቶን እንዳልገባን፣ ተረድተነው እንዳልተረዳ ነው እንዲህ ብለን የምናልፍባቸው ጊዜዎች አሉ። ያ አይቶ ማለፍ ሰምቶ መቻል የሚባለው ሰዋዊ ጥበብ ነው እና ትዕግስት ያስፈልጋል። አሁን ብዙ ጊዜ ትዳር ውስጥ ብትመለከት፣ በአገልግሎት ብትመለከት ሰው ትዕግስት አፍንጫ ላይ ነው ያለ። እንዲያው ትዕግስት ቢኖረኝ ኖሮ እኮ እንደዚህ አይፈጠርም ነበር የሚሉ ሰዎች አልገጠሙ። ትዕግስት ወደ ልዕልና ወደ ከፍታ የምንሸጋገርባት የምንወጣባት ታላቅ መሰላል ናትና ትዕግስት ያስፈልጋል።